አንድ በትራንስፖርት ዘርፍ የሚሰማራ ባለሙያ ባለሀብት የትራንስፖርት ተሽከርካሪውን ከገዛ በኋላ እንደሚታወቀው ለሹፌር ነው የሚሰጠው። ሹፌሩን ደግሞ ሪሞትሊ ነው እንጂ የሚቆጣጠረው ያንዳንዱን የጉምሩክ ቃጫ የኮንትሮባንድ ቃጫና አልጫነ ሚሊዮን ለመከታተል የሚችልበት ኮንትሮል የሚያደርግበት ሜካኒዝም አለ ብዬ አላስብም። ስለዚህ አንድ ባለሀብት ሹፌሩ ወይም አሽከርካሪው በሚሰራው ወንጀል ምክንያት ሀብቱ እንዲወረስ ማድረግ ልክ በህዝብ ተሽከርካሪ ውስጥ አንድ ወንጀለኛ በመሳፈሩ ምክንያት ያን ወንጀለኛ ጭነሃል ተብሎ የፐብሊክ ባሶች ላይ መንግስትን ተጠያቂ ማድረግ ወይ የግል ትራንስፖርት አቅራቢዎች ላይ ግለሰቦችን ተጠያቂ እንደማድረግ እኩል ነው ብዬ አስባለሁ። አይ ቲንክ በኮንትሮባንድ የተጫነው ዕቃ ከተወረሰ በቂ ነው ብዬ አስባለሁ ለመንግስት። ይልቅ መሆን ያለበት ሹፌሮቹ በዚህ ወንጀል ውስጥ አሽከርካሪዎቹ በዚህ ወንጀል ውስጥ መሳተፋቸው የሚረጋገጥ ከሆነ እነሱን በህግ ተጠያቂ የማድረግ እንጂ ምንም በማያውቀው ሁኔታ ሀብቱን መውረስ ከዚህ ዘርፍ በሂደት የሀገራችን ቫይታል ብለድ ቬዝል ነው ብዬ አስባለሁ የትራንስፖርት እና የሎጂስቲክ ሴክተሩ። ስለዚህ ከዚህ ዘርፍ ባለሀብቱ እንዲርቅ እንዲወጣ የሚያደርግ ስለሆነ ይሄ ድንጋጌ መወገድ ቀሪ መደረግ አለበት መሻሻል አለበት ብዬ አስባለሁ። ሌላው አሁንም ቢሻሻል ብዬ ማስበው ከፊዚካል ኢንስፔክሽን ጋር የተያያዘ ጉዳይ በዓለም አቀፍ የጉምሩክ ድንጋጌም ላይ ከጎረቤት ሀገሮቻችንም ጋር ካለው ኤክስፒሪየንስ ስንሰማ ብዙዎቹ ዕቃዎች ፊዚካል ኢንስፔክሽን አይደረግባቸውም። ሌሎች ሀገሮች ሪስክ አሰስመንት ይሰራና ሪስኪ የሆነ ዕቃ ካለ ብቻ እዛ ላይ ተመርኩዞ ነው አሰስመንት የሚሰራ እንጂ ብዙ እንደዚህ አይነት አሰስመንት የለም። የኛ ግን ኦልሞስት 100% በሚባል ደረጃ እያንዳንዱ የካስተም አሰሰር ኢንስፔክሽን ባለሙያ ኢንስፔክት አድርጎት ነው የሚያልፍና ይህ ህግን ተከትለው ከፍተኛ ግብር የሚከፍሉ ባለሀብቶችን ጭምር ላልተገባ እንግልት የሚያጋልጥ ነው ብዬ አስባለሁ። ስለዚህ ኢንስፔክሽን ላይ በወደብና በፍተሻ ማዕከላትም ከፍተኛ መጨናነቅ የሚፈጥረው ሁሉም ዕቃዎች ኢንስፔክት ተደርገው አሰስ ተደርገው ስለሚወጡ ነው። ስለዚህ አትሊስት ትልልቅ ባለሀብቶች ትልልቅ ነጋዴዎች በታማኝነት ግብራቸውን የሚከፍሉ ነጋዴዎች ከነዚህ አይነት ሩቲን ከሆኑ ኢንስፔክሽን ነፃ የሚደረጉበትን ስርዓት መዘርጋት የኢንስፔክሽን ስርዓቱም ሰስፔክት የሚደረጉ ሬድ ፍላግ የሚያበሩ ጫኞች ጋር እንዲያተኩር ቢደረግ የሚል እሱ እንደው የሚካተትበትን ሚንስ መፈለግ ብንችል ሚል ሐሳብ አለ። ሌላው ጉዳይ እንደሚታወቀው ኢትዮጵያ የወርልድ ትሬድ ኦርጋናይዜሽን አባል ለመሆን ሙከራ እያደረገች ነው። ከአፍሪካ ነፃ ንግድ ቀጠናም ጋር አባል ነች። በዚህ ማሻሻያ አዋጅ ግን እና በበፊቱም ላይ ያልተካተተው ለአፍሪካ ሀገሮች ጋር ያለንን ንግድ ማሳደግን ታሳቢ አድርገን ከዲዩቲ ፍሪ ፕሪቪሌጅ የምንሰጣቸው እኛም የምንቀበላቸው ሀገሮች ጋር እሱን የተመለከተ ምንም ድንጋጌ አላየሁም። ስለዚህ ይህም ጉዳይ በልዩ የጉምሩክ ስነ ስርዓት በዚህ ውስጥ ተካቶ እዚህ ማሻሻያ ላይ ማካተት ብንችል ኢንተር አፍሪካ ትሬድን ለማሻሻልና ዓላማውንም ለማሳካት ያስችላል ብዬ አስባለሁ።